ሰላም እንዴት ናችሁ? ሲቲ ቶፊቅ እባላለሁ። የስነ ልቦና ባለሙያና የቴራፒ አገልግሎት እሰጣለሁ። ከልጆች ጋር በመስራት የ5 ዓመት ልምድ አለኝ። የተለያዩ የስፔሻል ኒድ ወይም ደግሞ ልዩ ፍላጎት ያላቸው ልጆች ላይ በዋናነት በኦቲዝም ጥላ ስር የሚኖሩ ልጆች ላይ ነው ቴራፒዎችን የምሰጠው። ወላጆች የልጆቻችሁ እድገት እያሳሰባችሁ ያላችሁ ወላጆች እነዚህ ነገሮች ማወቅ አለባችሁ። ልጆች የእድገት እርከን ላይ ወይም ደግሞ ዴቨሎፕመንታል ማይልስቶን የምንለው ከልጆቻችን ጋር ያለን ተግባቦት ምን መምሰል እንዳለበት፣ ከልጆቻችን የምንጠብቃቸው ምን መጠበቅ እንዳለብን፣ እንዲሁም ደግሞ በቀላሉ ከልጆቻችን ጋር መግባባት እንዲኖረንና የልጆቻችን እድገት እርከንን ማወቃችን ችግሩ በሚፈጠር ሰዓት ቶሎ ወደ ሕክምና ወይም ደግሞ የሚያስፈልገውን ሰርቪስ እንዲያገኙ ይረዳናል ማለት ነው። ዴቨሎፕመንታል ማይልስቶን የልጆች እድገት እርከን የምንላቸው አንደኛ የአካላዊ የምንለው የእድገት ሁኔታ ሲሆን፣ ሁለተኛ ደግሞ የአእምሮና የአስተሳሰብ እድገት፣ የማህበራዊ መስተጋብር እድገቶችንና የኮሙኒኬሽን ወይም የተግባቦት እድገትን ማወቅ መረዳት ይኖርብናል ማለት ነው። ወላጆች እንግዲህ የእድገት እርከንን ማወቃችን ጥቅሙ በዋናነት ልጆቻችን ፍላጎታቸውን በቀላሉ ለመረዳት እንዲሁም ከልጆቻችን ጋር ያለን ተግባቦት ጥሩ እንዲሆን ወይም በቀላሉ ከልጆቻችን ጋር ለመግባባት ይጠቅመናል። ሌላ ደግሞ ከልጆቻችን የምንጠብቀው በእድሜያቸው ምን አይነት ነገሮችን ኤክስፔክት እናደርግ የሚለውን እንድንረዳ ያደርገናል። በመጨረሻ ደግሞ እድገት እርከን በምንለው መመዘኛ መዝነን ልጃችን ላይ የእድገት ችግር አለበት የሚለውን ለመመዘንና በቀላሉ ወደ ሕክምና ልጆቻችንን ወይም እርዳታ ለመስጠት ይጠቅመናል ማለት ነው።